ወይሰግድ ከመንኮራኩር በአስተፋጥሮ ይነገርላቸው እንደሚንቀሳቀስ የመኪና ጎማ ወይ እንደ ወፍጮ ጋሻ እንደ ጥይት ይተኮሱ ነበር ሲሰግዱ። ለስጋቸው ደግሞ አንቺ ስጋዬ በላሽ ጠጣሽ ተደሰች፣ አሁን ግን ጾም ይሻልሻል። በጣም ተጨንቀው ጾሙ ሲያስጨንቃቸውና ሲደክማቸው ፊታቸውን አዙረው ቅጠል እየሸመተቱ መራራውና ጣፋጩን ቅጠል አብረውት ይበሉ ነበር። ሕይወታቸው የቅዱሳኑ ቀላል አይደለም። እግዚአብሔር ያውቃል ነው። ይቺ ሴት እግዚአብሔር ያውቃል ብላ ጋግራ ኤልያስን ካበላች በኋላ ኤልያስ ሲመርቃት ቤቷ በበረከት ተሞላ። የነ ኤልያስ አምላክ እኮ በረከት ነው። የነ ኤልያስ ጸጋ እኮ በረከት ነው። እኛ ከዚህ የምንልክላቸው ዘመዶቻችን ኢትዮጵያውያን እኛ የምንልክላቸው ብር ተርፏቸው ይመጸውታሉ። ማናላቸው ከኛ ባለ ማናው ጋር ብለው ያስባሉ። እነሱ ዮዳሄ ብለው ያምናሉ። እግዚአብሔር ያውቃል። ነገ ሌላ ቀን ነው፣ የተስፋ ቀን ነው። የቅዱሳኑ አምላክ ያውቃል። የኤልያስ መበለት ይቺ ልጅ ያላት ብቸኛዋ ሴት ለመሞት የወሰነችዋ ሴት ከቅዱሳኑ ጋር ሲሆን ለካ በረከት ይሞላል። ቤቷ በበረከት ተትረፈረፈ። ዱቄቱን ብስቃው እዚህም ጋር ዱቄት ሞልቷል፣ እዚህም ጋር ቅቤ ሞልቷል፣ እዚህም ጋር በዘይት ተጥለቅልቋል። ቤቷ ደነቃ። አንተ ማነህ? የእግዚአብሔር ነቢይ ኤልያስ አንተ ነህ አለ። አዎ አላት። እዳር እንዳንተ ያለ ጻድቅማ ከኔ ሊወጣ አያስፈልግም። የተክለ ሃይማኖት ስዕሉን ቤታችሁ ውስጥ አኖሩት፣ በረከቱን ታውታላችሁ። አምላከ ተክለ ሃይማኖትን ብቻ ያዙ፣ የእግዚአብሔርን ቸርነት ታውታላችሁ። አላሳፈራችሁም። የተክለ ሃይማኖት አምላክ የተክለ ሃይማኖት በረከት አሳፍሯል ብላችሁ እዚህ ጋር ቁጭ ብላችሁ መቅደሱ ይቅር ነው የምትሉት። እውነቴን ነው ብላችሁ እዚህ ጋር ቆማችሁ ይቅር መቅደሱ ዝም ብለን ቁጭ ብለን ነው። እኛ ቀለም ተቀብቷል አልተቀባም ስንከራከር ነበር። ከነ መገረይ ስለከነ ቀሲስ ጋር ተቀብቷል አልተቀባም ያስደስታችኋል። የእኛ ጉልበት ነው እንዴ? የማን ኃይል ነው? ይሄ ህዝብ ትላንት ብር ሲያወጣ የነበረ ደግሞ ከትላንት በስቲያ ትላንት የሚያወጣው ተርፎት ነው እንዴ? አይደለም እኮ። አያችሁ እግዚአብሔር አለ። ግን በእናንተ ህይወት ውስጥ በዚህ ውስጥ ነው እግዚአብሔር ያለው። በዚህ ውስጥ ነው የቅዱሳኑ ክብር የሚገለጠው። እደር ከኛ ጋር አለች። አደረ፣ ግን ልጇ ሞተ። የእግዚአብሔር ሰው ኤልያስ ካንተ ጋር ምን አለኝ አለች። አሉት መጽሐፈ ነገሥት ካንተ ጋር ግን ምን ጸብ አለኝ አለች። አንቺ ሴት ከኔ ጋር ምን አለሽ? አደላላት ጌታችን መድኃኒታችን ኢየሱስ ክርስቶስ። ምን ጸብ፣ ምን ክርክር፣ ምን ግጭት አለን? አፉን ከአፉ እጁን ከእጁ አድርጎ ሲጸልይበት ልጁ ብድግ። የእግዚአብሔር ሰው ኤልያስ ያንን ደግ ሰው ኤልሳን ከዝክር በኋላ ሊያሳርገው ይዞት ወጣ። በበረከት መንኮራኩር ልጭ ነው። ኤልያስ ሲያምር እያየው ኤልሳ ነበረ። እያየው ወደ ሰማይ መንኮራኩሮች ካንተ ሳልነጠቅ ለምን ምን እንድሰጥ ትፈልጋለህ? እኛ ብንሆን ኖሮ ምን ነበር? እዚህ ካሊፎርኒያ የወጣውን ባለፈው በስንት ሚሊዮን ዶላር የወጣውን እንደው እኔ ለእኔ እንኳን አይደለም። አያችሁ ደግሞ እንችልበታለን። ጠጋ ስናደርግ እንዴ ተክለ ሃይማኖትን ቤት ገዝተን ነው እንደው እኔ ሎተሪ ወጥቶልኝ እኮ ያው ትንሽ ቆሎ ይዞ ከመተጋት እና እኔ በቃ በጣም ይዛ ይገርማችሁ። ያኔ እንደው ለተክስቲ ለመድኃኒዓለም ይግዙ ጥቂት እኔ ጥቂት ገዝቼ አላውቅም። እኔ ብር እንዲወጣልኝ ሳልፈልግ ቀርቼ አይደለም፣ ግን ቢወጣልኝ እኔ በትክክል ያን ብር እጠቀምበታለሁ ወይ? እግዚአብሔር እኮ በየአቅሙ ነው የሚሰጠው። ዛሬ ጠዋት አልተማማርንም? በየአቅማችን ነው ብር የሚሰጠን። ብዙ ብር የሚሰጠን እኮ ወይ እኛ እንጠፋበት ይሆናል። አያችሁ አሰተን ያን ሲያደርገን እግዚአብሔር እኛን ስለቀላል እንዳይመስለን አቅማችንን ስለሚያውቅ ነው። አንዳንዴ እኮ በጣም ከጀበናው በላይ ከሆነ ቡና ይገነፍላል አይደል? ስለዚህ በአቅሟ ነው ጀበናው። ልክ እናቶቻችን ያውቁታል። ድስቱን ምናምን ሲሰሩ ራሱ ወጡ ያውቁታል። የድሮዎቹ በሽታ ነበር፣ የአሁኖቹ ደግሞ ማስሽያ ነበር። እናንተ አይደላችሁ ውጭ ያሉት። እኔም አንዳንዴ ያው ስሞክር እንደዛ። ያቺ ሴት የጾም ዘመን ነበር። ሀገራችን ኢትዮጵያ አንድ እናት ይሄዱና ሁልጊዜ ጾም በገባ ቁጥር ያው ከጾም በኋላ ጾም ሲያዝ እንደምታውቁት
ይተራርፋል አይደል? እንቁላሉ ምናምን የእሳቸው ሱሳቸው ደግሞ እንቁላል ካዩ ምን ብዬ ልንገራችሁ? በቃ አይታየች ድመት ነው ቁጭ ነው። ከዛ ሲያመን ሁለት እንቁላል ተርፏል። እሑድ ነው አይደለው ራሱ የሚገባው። ሰኞ አዩትና ቃታት ይህንስ በልቼው ንስሐ ያገባላሉና አድርገው በሉና ጸጥታሉ። እየሮጡ ሄዱ ወደ ቤተ ክርስቲያን። አባቴ አባ እኔ እንደው በምንም ተአምር ወደዛ መጠጋት አይገባኝም፣ ተሳስቻለሁ። ምን ሆነው ነው እንደው ጾሙን እንቁላል ወዳሉ እንቁላል አሳስቶኝ ጎረስኩኝ። ንስሐ ሰጡና ላኳቸው። ከዛ ትንሣኤ ደረሰ። የቀዳም ስዑር ዕለት እንቁላል ሲቀቅሉ እንደ ዛሬ ኢትዮጵያ አልተወደደም። አሁን በሽታ ነው እንቁላል የሚመስል ነገር ሁሉ ከተሰራ ቤት ውስጥ እንቁላል የሚመስል ነጭ ነገር ሁሉ ነው ባለው አላየሁም። እንግዲህ ለቀሲስ ምስራቅ ሄደ 5 ብር መሰለኝ 4 ብር 3 ብር ምናምን ደርሷል። እና አሁን የሚለውን ሁሉ ይጽፋሉ። እንቁላል ተብሎ ከተጻፈ በቂ ነው። ከዛ ያው ገዙና ያኔ ረክስ በብር 10 ገዝተው ቀቀሉት እንቁላል። ከዛ ወደ ቤተ ክርስቲያን ሊሄዱ ንስሐ ተቀብለዋል። ያ ጸባያቸው ተነሳባቸውና አንድ ሁለቱን ላስታደሩ ገና ቅዳሴ ሳይሄዱ እኮ ነው። ከዛ አባ ጋር መጥተው ልክ የቀደመ ስራቸውን ሲነግሯቸው ምን ነው እማማ አሁንስ ይህንን ጾም አላስወጣን እትይ ነው እንዴ? በመግቢያ ወጥረሻሽ ደግሞ አላስወጣን እትይ ነው እንዴ? አላበዛሽም? አንዳንዶቹ መናፍቃን እኮ ቅዱሳኑ የቱ ጋር እንኳን እንዳናዋቃቸው እንዳላስገባ አላስወጣን መናፍቃን የላቸው ቅዱሳኑ አማልዱ እሱ ካጸደቃቸው እሱ ያጸደቃቸው እነሱ መኮንን ይችላሉ? አይችሉም። ማንም እኮ አይችልም። እሱ ያከበረውን ሰው ማዋረድ ይችላል? እግዚአብሔር ያከበረው ኤልያስ ኤልሳን አከበረው። ኤልሳ ግን 12 መሪው ዘክሮ ነበር። ዘክሮ እውነቴን ነው ማለት ስሙት። የቆሎ ተማሪ በቆሎ ተማሪ ይሁን አክፌዳችን ላይ ለምነን ከመጣን በኋላ ሸፈን አድርገን መጨረሻ ላይ ልብሳችንን እናወልቅና ወይም የምትበላ ትንሽ የምንበላባት ምንጣፍ አለች። እዛ ላይ ይበተንና ሁሉም ሰው በጋራ ይበላል። ስለ ነገ ማን ያውቃል? እግዚአብሔር ያውቃል። አያችሁ፣ በይተ ስሟ ለማርያም ብሎ መጥቶ ደፍቶ ይበላል። ነገ ለራሷ ምን ትላለች? ነገ ሌላ ቀን ነው። የሰው ምሰት ይሄ ሊለርሳ እግዚአብሔር ከኛ ያን ይወጥ ያን ጸጋ ነው። ዛሬ ነው መቁረብ፣ ዛሬ ነው ንስሐ መግባት፣ ዛሬ ነው መጸጸት፣ ዛሬ ነው የእግዚአብሔር ሰው መሆን፣ ዛሬ ነው የተክለ ሃይማኖት ባለሟል ነው፣ ዛሬ ነው ስጋውን ደሙን መቀበል። ስንሸመግልማ እኮ እግዚአብሔር ምንጊዜም ይፈልገናል፣ ግን ግዴታውም እኮ ያስገድደናል አይደል? ነርሲንግ ሆም ልንገባ ዋዜማው ላይ ወይም ደግሞ ብዙ ጊዜ ሰው አይታችሁ ከሆነ እኔ ኢትዮጵያ ነው የምገባው ነው። አንድም ሰው እኮ እዚህ የለም አሁን ከኔ ጨምሮ። ልክ እኮ ፕሌንቲክ የቆረጥን ነው የሚመስለው። የዛሬ 5 ዓመትም ኢትዮጵያ ልንገባ ፕላን አድርገናል። ከዛሬ 15 ዓመት በፊትም የነበራችሁ 20 ዓመት በፊትም እኔ እንኳን 5 እየሞላኝ ያየን ይቀጥላል። ግን እስከ ዛሬ ድረስ አልገባንም። ነገ ስንገባለን ነው ይዘየር ነው። ስለዚህ እኔ እዛው ጠቅልዬ ነው የምቆርበው። ከዛ በፊት ጠቅላይ ቢመጣስ ሞት ቢመጣስ? ሁሌ ምን ሆናችሁ ኑሩ ነው የተባለው። ሁሌ ምን ሆናችሁ ኑሩ፣ ተዘጋጅታችሁ። ሁሌ ተዘጋጅተን መኖር ነው ያለ። ሁሌ ወደ እግዚአብሔር ቀርበን፣ ሁሌ ንስሐ ገብተን፣ ሁሌ ስጋውን ደሙን ለመብላት ዕለት ብሉት እኮ ነው ያለ ዘጸአት 12 ላይ እስራኤላውያን እሱን ስትበሉት ባርኔጣችሁን ሳታወልቁ በትራችሁን ሳትለቁ መቀነታችሁን ታጥቃችሁ ጫማችሁን አድርጋችሁ ዘወትር ተመገቡት አላቸው። የፋሲካውን በግ የሞቱን ምልክት ያንን በጉበናችሁ ላይ የቀባችሁትን ደም መላከ እግዚአብሔር ሲያል ያልፈዋል። ያልቀቡትን ግብፃውያንን በኩራቸውን ይመጣል፣ እናንተን ግን ያድናል። እነ ሙሴ ጻድቅ ነበሩ። ባህር ከፈሉ፣ ተላቀሉ፣ ከሰማይ ውስጥ ከድንጋይ ውሃ አፈለቁ። እነ ኢያሱ ጻድቃን ነበሩ። ሰማይን ጸጥ አድርገው ገዙት፣ ፀሐይን አቆሟል፣ ምድር ርስትን ከፈሉ። እነ ጴጥሮስ ሐዋርያት ነበሩ። ሙታንን አዳኑ፣ ሕሙማንን ፈወሱ፣ በረከትን ሰጡ፣ በጸጋ ኖሩ። በዚህ ሕይወት ውስጥ ሁሉ ዮዳሄ ይሉ ነበረ። ማን ያውቃል ማለት ነው?
ዮዳሄ በሉ ስለ ልጆቻችሁ ነው። ዮዳሄ በሉ ስለ ነገ ስራችን። ዮዳሄ በሉ ተስፋ ስለምናደርገው ነገር እግዚአብሔር እንዲያሳካ። ዮዳሄ በሉ የስራችሁ መጀመሪያ የምታደርጉትን ጉዞ ስትቀጥሉ። ዮዳሄ በሉ በድካማችሁ ውስጥ እግዚአብሔር ያውቃል። ዮዳሄ በሉ ተስፋ በመቁረጥ ውስጥ እግዚአብሔር ተስፋ ነው። ዮዳሄ በሉ በስራችሁ ውስጥ ሁሉ እግዚአብሔር በረከት ነው። ምኑ ነው ጎዶሎ የለበትም። ዮዳሄ በሉ ድንግል ማርያምን ስጠሩ የጎደለን የምታስሞላ የጠመመን የምታስቀና ከፍ ከፍ ያደረገችን ከመውጣት ወደ መግባት ከሞት ወደ ሕይወት ከማጣት ወደ ማግኘት የተስፋ የቆረጠውን አዳምን ሰላም የሰጠችው እሷ ናት። የእግዚአብሔር ሰው ቅዱስ ጳውሎስ በዕብራውያን ምዕራፍ 11:1 ላይ በብዙ የመገለጥ ቋንቋ ከጥንት ጀምሮ እግዚአብሔር ለአባቶቻችን ሲናገር ነበረ። ወበዳሪት ሰማዋይን ነገረነ በሞተ ወልዱ ዘረሰየ ወራሴ በኩሉ የሁሉ ገላጭ የሆነው እግዚአብሔር አምላክ በመጨረሻው ዘመን ግን ሥጋ ለብሶ ከድንግል ማርያም ተዋህዶ በአንድ ልጁ በኩል ታረቀልን መኖርን። ለዚህ ነው በተለይ ቅዱስ ጳውሎስ ዕብራውያን 11:32 ላይ ሲደርስ ስለነ ሶምሶን፣ ስለነ ዮፍታሔ፣ ስለነ ዮዳሄ፣ ስለነ ሳሙኤል፣ ስለ ጥቃቅኑ ነቢያት፣ ስለነ ዳዊት እንዳልናገር ምን ያጥረኛል አለ። ጊዜ ያጥረኛል። ዮዳሄ በሉ እግዚአብሔር አምላክ ስሙን ጠርተን ተስፋ አድርገነው የቅዱሳን የጻድቃን የሰማዕታትን በረከት ልመና በህሊናችን አሳድሮ ንስሐ ገብተን ሥጋውን በልተን ደሙን ጠጥተን እንድንኖር የእሱ ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።